በአካል ብቃት ዓለሙን ትችላላችሁ። የሮኒ ኮለመን ጡንቻ ምስጢር በላብራቶሪ ወይም በልዩ መድኃኒት ብቻ የተገነባ አልነበረም። ምስጢሩ የማይቻል በሚባል ስቃይ ውስጥ ባለፈ ላይ ነው። ሌሎች የሰውነት ግንባታ ስፖርተኞች ማሽኖችን ሲመርጡ፣ ሮኒ ግን ወደ ጥንታዊውና ከባድ ነፃ ክብደት ፍሪ ዌይት አመራ። እሱ የሚያነሳቸው ክብደቶች ለሰው ልጅ አጥንት የተሰሩ አይደሉም። 800 ፓውንድ ዴድሊፍት፣ 8 ፓውንድ ስኳት። ይህ ክብደት የአንድ አነስተኛ መኪና ግማሽ ያህል ነው። ሮኒ ግን በየቀኑ ልክ እንደ ጨዋታ ያነሳቸው ነበር። ቢቲ ዌይት ቤቢ የሚለው ጩኸት ራሱ ለማሳመን ብቻ ሳይሆን አይምሮ በሰውነቱ ላይ ያለውን ቁጥጥር የሚያሳይበት ድል ነበር። የሚገርመው ግን ይህ ሁሉ ሲሆን ሮኒ የሙሉ ጊዜ ፖሊስ ነበር። ሌሊቱ ሙሉ ሌባ ሲያሳድድ አድሮ ጠዋት ጂም በመግባት ዓለምን የሚያስደንቅ ጡንቻ ይገነባ ነበር። ሮኒ ማሽን አልነበረውም፣ ነገር ግን ማሽን እንኳን ሊሸከመው የማይችለውን ጫና በራሱ አጥንትና ጅማት ላይ ይጭን ነበር። እንደ አውሮፓውያን አቆጣጠር በ1998 ዓ.ም ለአካል ጡንቻ ዓለም አዲስ ንጉስ የታየበት ዓመት ነበር። ሮኒ ኮለመን መድረክ ላይ ሲወጣ ዳኞቹ አይናቸው ማመን አቃታቸው። በታሪክ ታይቶ የማይታወቅ ግዝፈትና ከማይሰበር ጽናት ጋር ተቀላቅሎ መጣ። ያን ዕለት ሮኒ የመጀመሪያውን የሚስተር ኦሎምፒያ ዋንጫ አነሳ። ይህ ግን ጅምር ብቻ ነበረ። ለሚቀጥሉት 8 ዓመታት ሮኒ ኮለመን የአርኖልድን 7 ድል ታሪክ ሰብሮ 8 ጊዜ የዓለም ቁንጮ ሆኖ ቆየ። እሱ መድረክ ላይ ካለ ለሌሎች ስፖርተኞች የሚቀርበው ለሁለተኝነት መወዳደር ነው። አርኖልድ ሸዋርዜነገር ሳይቀር ይህንን ሰው ሌላ ፍጥረት ነው ብሎ መሰከረለት። ሮኒ በዝና ማማ ላይ ሳለ በቢሊዮን የሚቆጠሩ ሰዎች የእሱን ስም ይጠሩ ነበር። እሱ የአንድ ትውልድ ተምሳሌት፣ የጥንካሬ ምልክትና የማይበገር ተራራ ሆነ። ታላቅነት በነፃ አይገኝም። ሮኒ ለዓለም ያሳየው የድል ፈገግታውንም ቢሆንም በካሜራ ጀርባ ግን ከዛ አካሉ ጋር ጦርነት ውስጥ ነበር። እንደ አውሮፓውያን አቆጣጠር በ1996 ዓመተ ምህረት አንድ ቀን ልምምድ ላይ እያለ ከጀርባው ላይ አንድ ነገር ስንጥቅ ተሰማው። ዲስክ ተብሎ የሚጠራው የአከርካሪ ክፍል ቦታ ለቆ ነበር። አንድ ተራ ሰው ቢሆን ኑሮ ያንን ዕለት ወደ ሆስፒታል ይሮጥ ነበር። ሮኒ ግን ተራ ሰው አልነበረም። ህመሙን እንደ ጠላት ሳይሆን እንደ ጓደኛ ተቀበለው። ዶክተሮች እረፍት ያስፈልጋል ቢሉትም እሱ ግን ገና 8 ጊዜ ማሸነፍ አለብኝ ብሎ ወደ ብረት ተመለሰ። ለሚቀጥሉት 10 ዓመታት ሮኒ በየቀኑ ሲለማመድ አከርካሪው ይበልጥ እየተደቆሰ ነበር። እያንዳንዱ ያነሳው ክብደት በጀርባ ውስጥ ያሉትን ነርቮች ይጨምቃቸው ነበር። ህመሙ በጣም ከመበርታቱ የተነሳ አንዳንዴ እግሮቹ ስሜት ያጡ ነበር። ነገር ግን ያ ቤቢ የሚለው ጩኸት ህመሙን እንዲረሳው ያደርገው ነበር። በመጨረሻም ተፈጥሮ የራሷን ድርሻ ጠየቀች። ለዓመታት ችላ የተባለው ህመም ሮኒ ከአልጋ ጋር እንዳይነሳ አደረገው። ያ 8 ጊዜ ዓለምን ያስገረመው ጀርባ አሁን የራሱን ክብደት እንኳን መሸከም አቅቶታል። ንጉሱ ለመጀመሪያ ጊዜ በቢላዋ ስር ወደቀ። ዶክተሮቹ የሮኒን ጀርባ ሲከፍቱት ባዩት ነገር ደነገጡ። አከርካሪው ተፈጅቶ ነበር። እሱ ለማስተካከል አጥንቱ ውስጥ ግዙፍ ብረቶች መክተት ነበረባቸው። ከዚህ በኋላ ክብደት ማንሳት የለብህም የሚል ጥብቅ
ማስጠንቀቂያ ተሰጠው። አሁን ሮኒ ከብረት ጋር ያለው ግንኙነት ተቀየረ። ከውጪ የሚነሳው ብረት አሁን ወደ ውስጠኛው አካሉ ገብቷል። ለዓመታት ቶን የሚመዝኑ ክብደቶች የተሸከሙትን እግሮች አሁን የራሱን የሮኒ ክብደት መሸከም አቅቷቸዋል። በዓለም ላይ ካሉት እጅግ ጠንካራ ሰዎች አንዱ አሁን ያለ ሰው እርዳታ መንቀሳቀስ ወደማይችልበት ደረጃ ደረሰ። ቀዶ ጥገናዎቹ አልተሳኩም ነበር። አንዱ ሲስተካከል ሌላኛው አጥንት ይሰበራል። አንዱ ብረት ሲተከል ሌላው ነርቭ ይጨምቃል። ሮኒ በመጨረሻም ዊልቸር ላይ ተቀመጠ። የሰውነት ግንባታው ዓለም በድንጋጤ ተዋጠ። ንጉሱ መውደቁ ብቻ ሳይሆን ዳግም ላለመቆሙ ስጋት ውስጥ መውደቁ ብዙዎችን አስለቀሰ። የሚያስገርመው ግን የሮኒ አካል ቢሰበርም አእምሮ ግን አልተሸነፈም። በዊልቸር ሆኖም እንኳን ስለ ስፖርት ማሰቡን አላቆመም። ለምን እንዲህ ሆንክ ለሚለው የዓለም ጥያቄ ሮኒ በዝምታ እና በጽናት መለሰ። ነገር ግን በውስጡ አንድ ትልቅ ጥያቄ ተፈጥሯል። ይህ ሁሉ ድል ለዚህ ስቃይ የሚገባ ነበረ? 13 ቀዶ ጥገናዎች፣ የጠፉ የእግር ስሜት እና በብረት የታሰረ አከርካሪ። ሁሉም የሚጠብቀው አንድ ቃል ነበር፣ ይቆጨኛል፣ ያንን ሁሉ ክብደት ባላነሳው ኑሮ የሚል የጸጸት ቃል። ለመስፋት ሁሉም ጆሮን አቆመ። ነገር ግን ሮኒ ይቆጫል ተብሎ ሲጠየቅ ሮኒ እንዲህ አለ፣ አዎ አንድ ነገር ይቆጨኛል። ያንን 800 ፓውንድ ስኳት ስሰራ 2 ጊዜ ብቻ ማድረግ ይቆጨኛል። 4 ጊዜ ማድረግ እችል ነበረ። አዎ ሮኒ የሚቆጨው ስለተሰበረው ጀርባው አይደለም። የሚቆጨው በጉልበት ዘመን ይበልጥ ጠንክሮ ስላልሰራ ነው። ለሮኒ ታላቅነት ከጤና በላይ ነበር። እሱ ወደዚህ ምድር የመጣው ለመኖር ሳይሆን ታሪክ ለመስራት እንደሆነ ያምናል። በዊልቸር መሆኑ የከፈለው ዋጋ እንጂ የሽንፈት ምልክት እንዳልሆነ ለዓለም አበሰረ። ብዙዎች ሮኒ በዊልቸር ሲቀመጥ ታሪኩ ያበቃ መስሏቸው አሁንማ እረፍት ያደርጋል ብለው ገመቱ። ነገር ግን ሮኒ አያውቁትም። ለአንበሳው ጓሮ ጫካው እንደሆነ ሁሉ ለሮኒ ደግሞ ሕይወቱ ጂም ነው። አካሉ ደክመውም ብረትን የማንሳት ፍላጎት ግን አልደከመውም። ዛሬም ቢሆን ሮኒ በሳምንት 6 ቀን ጂም ይገኛል። በዊልቸር ሆኖ ማሽኖችን ይገፋል። በህመምም ውስጥ ሆኖ ላቡን ያፈሳል። ይህ አሁን ለዋንጫ የሚደረግ ውድድር አይደለም። ይህ እኔ አሁንም በሕይወት አለው የሚል የሰው ልጅ ጽናት መገለጫ ነው። ሮኒ ለዓለም እያሳየው ያለው ትልቅ ትምህርት ተስፋ አለመቁረጥ ከጡንቻ በላይ እንደሚበልጥ ነው። ዶክተሮች እረፍት አድርግ ቢሉትም እሱ ግን እረፍት የማረገው መቃብር ውስጥ ነው ይላል። ሮኒ ማሽን መሆኑ ያበቃው ጀርባው ሲሰበር ሳይሆን አእምሮ ከብረት በላይ በጠነከረ ቀን ነው። እሱ ዛሬም ንጉስ ነው፣ የመድረክ ሳይሆን የጽናት ንጉስ። የሮኒ ኮለመን ታሪክ ሁለት ገጽታ አለው። አንደኛው ወሰን የለሽ ጥንካሬ ሲሆን፣ ሁለተኛው ደግሞ ተፈጥሮን የመቃወም ዋጋ ነው። ዛሬ ብዙ ወጣቶች የሮኒ 8 ኦሎምፒያ ዋንጫዎች ያያሉ፣ የሮኒን ያ ባዲ ጩኸት ይሰማሉ። ነገር ግን ለዚያ ክብር የተከፈለውን አሰቃቂ ዋጋ ይረሳሉ። ሮኒ ኮለመን አንድ ብቻ ነው። የሱ አጥንትና ጅማት ለዓመታት ያንን ሁሉ መከራ የቻለው በተፈጥሮ በታደለው ልዩ ጄኔቲክስ ምክንያት ነው። አንድ ተራ ስፖርተኛ የሮኒ የልምምድ ዘይቤ ቢከተል ውጤቱ ስኬት ሳይሆን በወጣትነት ዊልቸር ላይ መቀመጥ ሊሆን ይችላል። ታላቅነት ማለት ራስን ማጥፋት ማለት አይደለም። የዛሬው የአካል ብቃት ሳይንስ እንደሚነግረን ጤናን ሳይጎዱ ግዙፍ ጡንቻ መገንባት ይቻላል። የሮኒ ታሪክ ለወጣቱ ትውልድ ትልቁ ትምህርቱ ይሄ ነው። ሮኒ ኮለመን ከስፖርተኛነት በላይ ነው። እሱ የሰው ልጅ መንፈስ የማይሰበር መሆኑን ያሳየ ሕያው ተምሳሌት ነው። ዛሬ መድረክ ላይ ባይቆምም፣ ዛሬ በራሱ እግር ባይራመድም፣ በዓለም ዙሪያ ባሉ በቢሊዮኖች የሚቆጠሩ ሰዎች ልብ ውስጥ ግን አሁንም ንጉስ ነው። የእሱ ታሪክ ስለ ጡንቻ ብቻ አይደለም፣ ስለ ጽናት እንጂ። ለተወደደው ዓላማ ማንኛውም ዋጋ ለመክፈል ወደ ኋላ የማይለይ ሰው ታሪክ ነው። ሮኒ ኮለመን ራሱን ሰዋ፣ ነገር ግን ያ መስዋዕትነት ለዘላለም የማይሞት ታሪክ ሰጠው። ንጉስ የሚባለው ዘውድ ስለጫነ ሳይሆን በወደቀበት ሰዓት እንኳን ሌሎችን የሚያነሳሳ መንፈስ ስላለው ነው።